አቦት ሂሳብ አምጣልኝ። ሂሳብ ተከፍሏል። ማን የከፈለው? እሱ ነው። አንተ ማን ከፈልልኝ አለ? እንዴት ነሽ? ምን አገባ? ኑሮውን አትኖርም? እችን ከፈልኩ ብለህ ለማውራት ነው አይደል? እኔ የተሻለ ሰው አግኝቻለሁ። ትቻለሁ። ተወኝ። በየካፌው የዘኩ ሴት ከምትቀብስ ስራውን አትሰራ። ምን እንዳናደደሽ አልገባኝም። መለያየታችን እኮ ጠላት አያደርገንም። አስተናጋጅ፣ ኧረ የኔ በጎ ሰው ልቅምቃሚ ገንዘብህን መውሰድ ትችላለሽ። እኔ ለራሴ አላንስም። አቤት እናት። የእሱን ገንዘብ መልስለት፣ የራሴን ሂሳብ አምጣልኝ። አንድ ሂሳብ ተቀብያለሁ እኮ እናት። አይመለከተኝም። አንተ ማትቀበለኝ ከሆነ ማናጀሩን ጥራልኝ። እሱ ነው። አንተ ማናጀር ሆነ ነው የምትቀልድብኝ? የእንጀራ ገመድህን ነው የምበጥስልህ። አሁኑኑ ባለቤቱን ጥራልኝ። ምን ይቀጥርሃል? አሁኑኑ ጥራልኝ። እኔ ነኝ። አቤት። ምን? እንዴት? ሰው በዚህ ፍጥነት ይቀየራል እንዴ? ከሰራ ይቀየራል። አንቺ ግን ምንም አልተቀየርሽም። እኔ እኮ ለእኔ ከምትከፍል ለተቸገሩ ብትረዳ ብዬ ነው። ለጥፋትሽ ይቅርታን እንጂ ምክንያትን አትፈልጊ። ማገዙን ደግሞ ከምንም በላይ ለሚያስፈልጋቸው በሙታን ሳማር ቅዱስ ሚካኤል ገዳም ለሚገኙ አባቶች እያገዙ አባቶች አሁንም ከዝናብ ከፀሐይ ከንፋስ ምንም የማትከላከል ደሳሳ ጎጆ ውስጥ ይገኛሉ። ሁላችንም ተጋግዘን ከጸሎት መልስ የሚያርፉበትን በዓት እንስራላቸው። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391